ጤና ይስጥልን ክብራትና ክብራን የአርኪ ካሜራ ተከታታዮች ኤምኤስ አማካሪ አርኪቴክቶች ከኢትዮጵያ ሬዲዮና ቴሌቪዥን ጋር በመተባበር የሚያቀርብላችሁ አርኪ ካሜራ ፕሮግራማችን አሁን ይጀምራል። መልካም ቆይታ ከኛ ጋር። በከንቲባ ፕሮግራማችን የአዲስ አበባ ቀላል የባቡር መንገድ ፕሮጀክት የተመለከተ ፕሮግራም ይዘንላችሁ እንቀርባለን። እንድትከታተሉን እንጋብዛለን። ፕሮግራማችንን ስፖንሰር ያደረገልን የአዲስ አበባና ዙሪያው ኦሮሚያ ልዩ ዞን የተቀናጀ የጋራ ልማት ፕላን ፕሮጀክት ጽፈት ቤት ነው። እናመሰግናለን። ባቡርና አዲስ አበባ እውቂያቸው ጥንታዊ ነው። አዲስ አበባ ከመቆርቆሯ ብዙም ሳትሰነበት ነበር የባቡር አገልግሎት ያገኘችው። የኢትዮ ጅቡቲ ምድር ባቡር መነሻውን ከአዲስ አበባ ለገሃር አድርጎ የደቡብን አቅጣጫ በመከተል በርካታ በረሃማ ምስራቃዊ የአገሪቱ ክፍሎችን በማቆራረጥ በድሬዳዋ አድርጎ መዳረሻውን ጅቡቲ ያደርግ ነበር። ይህ የባቡር መስመር በወቅቱ ብቸኛው የወጪ ገቢ ንግድ መስመርና ሀገሪቱን ከውጭው ዓለም ጋር የሚያገናኝ የባህር በር ነበር ማለት ይቻላል። ይህ የባቡር መስመር ከእድሜ ብዛትና ከተለያዩ ችግሮች የተነሳ አገልግሎቱ ተዳክሞ ዛሬ ምንም አገልግሎት ከማይሰጥበት ደረጃ ላይ ደርሷል። ይሁን እንጂ ባቡር ለኢኮኖሚ እድገትና ቅልጥፍና ያለው ጠቀሜታ ከፍተኛ በመሆኑ አገሪቱ አዳዲስ የባቡር ፕሮጀክቶችን ቀርጻ በማካሄድ ላይ ትገኛለች። በሀገር አቀፍ ደረጃ ከሰበታ ሜኤሶና ከሜኤሶ ደወሌ ያለው ፕሮጀክትን ጨምሮ ሌሎች በርካታ የባቡር ኔትወርኮች እየተካሄዱ ይገኛሉ። የከተማ ውስጥ የባቡር መስመርን በተመለከተ አዲስ አበባ በታሪኳ የመጀመሪያ የሆነውን ቀላል የባቡር ፕሮጀክት ወይም ኤልአርቲ በማካሄድ ላይ ትገኛለች። የአዲስ አበባ የቀላል ባቡር ፕሮጀክት ከምስራቅ ወደ ምዕራብና ከሰሜን ወደ ደቡብ የተዘረጋ ነው። ይህ የመጀመሪያው ምዕራፍ የባቡር መስመር ዝርጋታ ፕሮጀክት ነው። የፕላኑ ጠቅላላ ርዝመት 75 ኪሎ ሜትር ሲሆን ፕሮጀክቱ በሁለት ምዕራፎች የተከፈለ ነው። የመጀመሪያውና ግንባታው በመጠናቀቅ ላይ ያለው 31.2 ኪሎ ሜትር ርዝመት ያለው ነው። ከልደታ መስቀል አደባባይ ድረስ የተዘረጋው መስመር ለሁለቱም ማለትም ከምስራቅ ምዕራብ ለተዘረጋውና ከሰሜን ደቡብ ለተዘረጋው መስመር በጋራ የሚያገለግል ነው። ከምስራቅ ምዕራብ የተዘረጋው መስመር ሙሉ ርዝመት 16.991 ኪሎ ሜትር ሲሆን ከአያት አደባባይ ተነስቶ ጦር ኃይሎች ሆስፒታል ላይ የሚመለስ ነው። ከሰሜን ደቡብ ማለትም ከጊዮርጊስ እስከ ቃሊቲ የተዘረጋው መስመር 16.68 ኪሎ ሜትር ርዝመት ያለው ነው። የባቡሮቹ ማደሪያና መነሻ ጣቢያ የምስራቅ ምዕራቡ መስመር ዴፖ ወይም የመነሻ ጣቢያ በአያት አደባባይ በስተሰሜን የሚገኝ ሲሆን የሰሜን ደቡቡ መስመር ዴፖ ደግሞ በቃሊቲ ከመንገዱ በስተምስራቅ ገባ ብሎ የሚገኝ ነው። አብዛኛው የባቡር መስመር የተዘረጋው በመሬት ላይ ሲሆን በመሬት ላይ በሚሄድባቸው አካባቢዎች በተለይም አደባባዮችን በሚያቋርጥባቸው ቦታዎች ላይ ባቡሩ በሚመጣ ጊዜ መኪኖች ቆመው ቅድሚያ በመስጠት እንዲያሳልፉት በሚቆጣጠሩ የትራፊክ መቆጣጠሪያ መብራቶች ታግደው እንዲቆሙ ይደረጋል። ይህ የምትመለከቱት በበሻሌ ሆቴል መዳረሻ ላይ ያለውን አደባባይ የሚያሳይ ሲሆን በዙሪያው ያሉት ቤቶች ግን ወደፊት ከተማይቱ ስትለማና ስትቀየር በምናብ ታስበው የተሰሩ ናቸው። ይህ የቀላል ባቡር መስመር በሁለት መስመሮች መሄጃና መመለሻ እንዲኖረው ተደርጎ ራሱን ችሎ እንዲገነባ ቢደረግም ከመስቀል አደባባይ እስከ ልደታ ድረስ ሁለቱም መስመሮች አንድ መስመርን ይጋራሉ። ይህን ከግምት በማስገባት በድምሩ ይህ መስመር በአንደኛው አቅጣጫ ብቻ እስከ 15000 የሚደርሱ ተሳፋሪዎችን ማጓጓዝ ይችላል። በድምሩ ይህ የባቡር መስመር ከተማችንን በሁለት አቅጣጫ መስቀልያ የሚከፍላት ሲሆን ሁለቱ መስመሮች ከልደታ እስከ መስቀል አደባባይ ያለውን አንጓ በጋራ ይጠቀማሉ። በጥቅሉ ከምስራቅ ወደ ምዕራብ የተዘረጋው የባቡር መስመር ከምስራቅ ምዕራብ ወይም ከደቡብ ሰሜን የተዘረጉት መስመሮች የከተማዋን ዋና ዋና መስመሮች ይዘው የተዘረጉ ናቸው። ከላይ እንዳወጋናችሁ ከልደታ መስቀል አደባባይ ያለው ሁለቱንም በጋራ የሚያገለግለው መስመር የከተማችንን እምብርት የሆነውን የሰው እንቅስቃሴ የሚበዛበትን መሃል ከተማ የሚያቋርጥ ነው።
ከምስራቅ ምዕራብ የተዘረጋው የቀላል ባቡር መስመር ከጦር ኃይሎች ሆስፒታል በስተደቡብ ዝቅ ብሎ አደባባዩ ላይ ይጀምርና በልደታ ቆራርጦ ሜክሲኮ አደባባይን አልፎ መስቀል አደባባይን ይዞ የኃይሌ ገብረስላሴ ጎዳናን በመከተል መገናኛን ከመሬት በታች ተሻግሮ ወደ አያት ያመራል። ይህ መስመር ከምስራቅ ወደ ምዕራብ የተዘረጋው ረጅሙና ብቸኛው የከተማችን መንገድ ነው። ባቡሩም የተዘረጋው ይህንኑ መንገድ ተከትሎ ነው። ወደፊት ባቡሩን ስንጠቀም መንገዶቹ የሚጠሩት በስማቸው ይሆናል ብለን እንገምታለን። ስለዚህ በዚህ መስመር ላይ የሚገኙ ዋና ዋና መንገዶችን ስም እግረ መንገዳችንን እናስተዋውቃችሁ። የመጀመሪያው ቻድ ጎዳና ሲሆን መስመሩ ራስ መኮንን መንገድ፣ ጆሞ ኬንያታ መንገድ፣ ኃይሌ ገብረስላሴ መንገድ፣ ኢኳቶሪያል ጊኒ መንገድ እያለ በመቀጠል በጥቅሉ በዚህ መስመር 22 ጣቢያዎች ይኖራሉ። ከነዚህ ውስጥ 6ቱ ከመሬት በላይ በተዘረጉ ተንጠልጣይ ድልድዮች ላይ የሚሰሩ ሲሆን ከነዚህ 5ቱ የሚገኙት ሁለቱ መስመሮች በሚጋሩት ከልደታ መስቀል አደባባይ በተዘረጋው መስመር ላይ ነው። ከዚህ በተጨማሪ በዚህ መስመር 2 ከመሬት በታች የሚውሉ ጣቢያዎችም ይኖሩታል። ቀሪዎቹ ሁሉ በመንገድ ላይ በሚዘረጋው ባቡር መስመር ላይ የሚያርፉ የባቡር ፌርማታዎች ናቸው። በጣቢያዎች መካከል ያለው ረጅሙ የርቀት ልዩነት ወይም ፌርማታ 1.26 ኪሎ ሜትሮች ሲሆን አጭሩ ፌርማታ ደግሞ 0.435 ኪሎ ሜትሮች ነው። በአማካይ 0.798 ኪሎ ሜትሮች ነው ማለት ነው። በምዕራፍ 1 ከሰሜን ደቡብ የተዘረጋውን መስመር ስንመለከት ደግሞ ከቅዱስ ጊዮርጊስ ቤተክርስቲያን በስተምስራቅ ሲል ወደ አዲሱ ገበያና ወደ 6 ኪሎ የሚወስዱት መንገዶች መጋጠሚያ ላይ ይጀምርና ጥቂት ወደ ምዕራብ ከተጓዘ በኋላ መርካቶን በስተቀኙ ትቶ ወደ ደቡብ በመታጠፍ በዳርማር ጫማ አድርጎ ከፍተኛ ፍርድ ቤት በራፍ ላይ ከምስራቅ ምዕራብ ከተዘረጋው መስመር ጋር ይገናኝና ፊቱን ወደ ምስራቅ በመመለስ እስከ መስቀል አደባባይ በአንድነት ይዘልቃል። መስቀል አደባባይ ላይ ሲደርስ የቅዱስ ዮሴፍ ትምህርት ቤትን አጥር ታኮ 4ኛ ክፍለ ጦር ደጃፍ በተሰራው ድልድይ ስር አቆራርጦ ወደ ጎተራ ማሳለጫ ወይም የኢትዮ ቻይና ወዳጅነት ድልድይ የተባለውን አቋርጦ ወደ ቃሊቲ መነሻና መድረሻ ጣቢያ ይደርሳል ማለት ነው። በሌሎች ሀገሮች የባቡር መስመሮች የሚጓዙባቸው መስመሮች እንደኛ በተለምዶ ሳይሆን በሚያልፉባቸው መንገዶች ስም ይጠራሉ። የመንገዶቹ ስም ተደጋግሞ ከመነገሩ ብዛት ሁሉም ሰው ሁሉንም መንገዶች በትክክለኛ ስማቸው ያውቃቸዋል። እስቲ በደቡብ ሰሜን መስመር ከሚገኙ መንገዶች ጥቂቶቹን እናስተዋውቃችሁ። ከቃሊቲ ጣቢያ ስንነሳ የመጀመሪያው መንገድ ፊታውራሪ ገበየሁ መንገድ ይባላል። ከዚያ ቀጥሎ ያለው መካከለኛው አፍሪካ ሪፐብሊክ ጎዳና ይባላል። እሱን ተከትሎ ደጃዝማች መኮንን ደምሰው መንገድ፣ ደጃዝማች በቀለ ወያ መንገድ ወደ መስቀል አደባባይ ሲያደርሱን በምስራቅ ምዕራብ መስመር ቻድ መንገድን፣ ራስ መኮንን መንገድ፣ ራስ ብሩ መንገድ፣ ሴራሊዮን መንገድ፣ በየና አባ ሰብስብ መንገድን እናገኛለን። በዚህም መስመር በድምሩ 22 ፌርማታዎች የሚኖሩ ሲሆን ከነዚህ ውስጥ 8ቱ የሚሰሩት በተንጠልጣይ ድልድይ ላይ ነው። 5ቱ አሁንም በጋራ መስመር ላይ የሚገኙ ናቸው። ከነዚህ በተጨማሪ አንድ ጣቢያ ገና ከጊዮርጊስ እንደተነሳን ጥቂት ወረድ ስንል የምናገኘው የምድር በታች ጣቢያ ነው። ቀሪዎቹ ፌርማታዎች ሁሉ በመንገድ ሌቭል ወይም መጠን በዋና መንገድ ላይ በሚዘረጉ መስመሮች ላይ የሚገኙ ናቸው። በዚህ መስመር በሁኔታዎች አስቸጋሪነት በፌርማታዎች መካከል ያለው ርቀት ረጅሙ 1.972 ኪሎ ሜትር ሲሆን አጭሩ ርቀት ደግሞ 0.435 ኪሎ ሜትር ወይም ከግማሽ ኪሎ ሜትር በታች ነው። ስለዚህ በፌርማታዎች መካከል የሚገኘው አማካይ ርቀት 0.773 ኪሎ ሜትር ወይም ከ800 ሜትር በታች ነው። እስቲ ደግሞ ጥቂቶቹን የመስመሩን ባህሪያት እናስተዋውቃችሁ። አንደኛ፣ ተንጠልጣይ ፌርማታዎች። EW16 ጣቢያ ወይም በምስራቅ ምዕራብ መስመር የሚገኘው 16ኛው ጣቢያ የመጀመሪያው ተንጠልጣይ ፌርማታ ሲሆን መስቀል አደባባይን አለፍ እንዳልን ስታዲየም ላይ እናገኘዋለን። ይህ ሁለቱ መስመሮች በሚጋሩት አንጓ በምስራቃዊው ጫፍ የሚገኝ ሲሆን ይህን የመሰለ ውብ ገጽታ ይኖረዋል። እንደምትመለከቱት ወደዚህ ፌርማታ መዳረስ የሚፈልጉ ተሳፋሪዎች
ከመንገዱ ውጪ በሚሰራው መወጣጫ ደረጃ አድርገው መንገዱን በእግረኛ ድልድይ አቋርጠው ከውቦቹ ፌርማታዎች ይደርሳሉ። ደርሰውም የሚፈልጉትን ባቡር ይይዛሉ። መንገዱ ትራፊክ የሚበዛበትና በበርካታ ፎቆች የተከበበ ሲሆን ስፋቱም በጋራ ለሚፈሱት ባቡሮች በቂ ባለመሆኑ በተንጠልጣይ ድልድይ መሻገርን ብቸኛው አማራጭ አድርጎታል። የአካባቢውን ሁኔታ ከግምት በማስገባት የፌርማታው ርዝመት ዘለግ ብሎ 60 ሜትር እንዲሆን ተደርጓል። ለእግረኞቹ መሳፈሪያ የሚያገለግሉት ድልድዮችና ደረጃዎች በሁለቱም አቅጣጫ ለሚሳፈሩ ተሳፋሪዎች በሚያገለግል መንገድ የሚገነቡ ሲሆን እግረኞችን ከአደጋ ለመጠበቅ አስፈላጊው ሁሉ ጥንቃቄ ተወስዷል። በዚህ ዲዛይን ለአካል ጉዳተኞች የሚያገለግሉ ሊፍቶችና ባለሞተር ደረጃዎች ወይም ኤስካላተሮች የተካተቱ ሲሆን በዊልቼር የሚመጡ የአካል ጉዳት ያለባቸው መንገደኞች ያለ ችግር ወደ ፌርማታዎቹ መውጣትና የሚፈልጉትን ባቡር መያዝ ይችላሉ። እዚህ ላይ ለወደፊቱ ከፍተኛ ጥንቃቄ የሚያስፈልገው ብዙውን ጊዜ በአገራችን እንደለመድነው ሜካኒካል የሆኑ ክፍሎች በአጭር ጊዜ እንዳይበላሹና ጥገና ሳያገኙ በዛው እንዳይቀሩ ነው። በኢትዮጵያ ምድር ባቡር ኮርፖሬሽን የአዲሱ ዘመን ማኔጅመንት እንዲህ ያሉ ችግሮች በቅድሚያ ታስበው ተገቢው ዝግጅት እየተደረገባቸው መሆኑን መረዳት ችለናል። ሁለተኛ፣ የመሬት ላይ ፌርማታዎች። EW1 ፌርማታ ወይም ምስራቅ ምዕራብ ቁጥር 1 በተባለው ጣቢያ የሚገኘው ከአያት አደባባይ መነሻ ላይ ነው። የአያቱ ዴፖ የሚገኘው ከዚህ የመጀመሪያ ፌርማታ ጋር ነው። የከተማችን ገጽታ በምታዩት መንገድ አረንጓዴ ሆኖ የሚታየው የወደፊቱን ራዕይ የሚያሳይ ሲሆን እንደ ሌሎች ህልሞቻችን ሁሉ በቅርቡ ይህችን አይነት ከተማ እንደምናይ ተስፋችን ቅርብ ነው። የመጀመሪያው የመንገድ ላይ ጣቢያ በመንገዱ መካከል ላይ በተዘረጋው የባቡር መስመር ላይ በዚህ መልክ ቀላልና ውብ ሆኖ ይገነባል። ተሳፋሪ መንገደኞች እዚህ ላይ ሲደርሱ ለነርሱ መሻገሪያ በተሰሩላቸው ማቋረጫዎች ላይ ብቻ በሰለጠነ መንገድ ተሻግረው ያለ ግፊያና ሩጫ በስነ ስርዓት እንዲሳፈሩ ይጠበቃል። ጣቢያውን አልፎ ከገቡ በኋላ ከባቡሮቹ ላይ ከሚዘጋጁት የቲኬት ማንበቢያ ማሽኖች ላይ የወር ወይም የሳምንት ቲኬታቸውን አስመትተው እንዲገቡ ወይም ከገቡ በኋላ ቲኬታቸውን እንዲገዙ ይጠበቃል። ይህ የአስተዳደር ዝርዝር ጉዳይ ተጠንቶና ተወስኖ ሲያበቃ ባቡሮቹ ወደ ሀገር ውስጥ እንደገቡ ከሚመለከታቸው መስሪያ ቤቶችና ኃላፊዎች ጋር በመነጋገር በተከታታይ የማስተማሪያ ፕሮግራሞች ለህዝብ ለማስተዋወቅ እንሞክራለን። ሶስተኛ፣ የምድር በታች ፌርማታዎች። ከጊዮርጊስ ቤተክርስቲያን በስተምስራቅ የሚገኘው የመጀመሪያው የምድር በታች ፌርማታ NS 27 ወይም ሰሜን ደቡብ 27 ፌርማታ ይባላል። ይህ ጣቢያ ከመሬት አንድ ወለል ዝቅ ብሎ በምድር ቤት ወለል ውስጥ ይገኛል። መንገደኞቹ ወደዚህ ፌርማታ የሚደርሱት ልክ እንደ አውሮፓውያኑ ሜትሮ ስቴሽኖች በመወጣጫ ደረጃዎችና በፌርማታው ግራና ቀኝ በተሰሩት ኮሪደሮች አማካኝነት ወደ ታች በመውረድ ነው። በግራና በቀኝ የመዳረሻ ወለል ያለው ይህ ፌርማታ በ300 ሜትር ራዲየስ እንደ ደጋን ያለ ቅርጽ ባለው መታጠፊያ ላይ የሚገነባ ነው። ይህን ስራ ለማጠናቀቅ የሚቀረው ጊዜ ጥቂት ስለሆነ ይህ ስራ የሚገኝበትን ደረጃ በቀጣዮቹ ፕሮግራሞቻችን ልናሳያችሁ እንሞክራለን። የባቡር መስመር ጣሪያ ከመሬት ወደ ታች የሚቀበረው አማካይ ጥልቀት 15 ሜትር ሲሆን ይህ ማለት ከምድር በታች 5 ፎቅ ወደ ታች ዝቅ ብሎ ይገኛል እንደማለት ነው። የተሳፋሪዎችን ምቾት ለመጠበቅ ሲባል ከመሳፈሪያው ወለል እስከ ባቡሩ ወለል ያለው ርቀት 350 ሚሜ ወይም 35 ሴንቲሜትር ብቻ እንዲሆን ተደርጓል። በፌርማታው በስተሰሜን ለምዕራፍ 2 ግንባታ ሲባል ወደ ሰሜን ማዘጋጃ አቅጣጫ ቅድመ ዝግጅቶቹ እንዲመቻቹ ተደርጓል። አራተኛ፣ በተንጠልጣይ ድልድዮች ላይ የተዘረጋው የባቡር መስመር። በመሃል ከተማ ከልደታ እስከ መስቀል አደባባይ ባለው መስመር የመንገድ ስፋት የባቡሩን መስመር መሬት ለመሬት ለመዘርጋት በቂ ሆኖ አልተገኘም። በተለይም ከስቴዲየም ጀምሮ ያለው የመንገድ ስፋት ጠባብ በመሆኑ የባቡር መስመሩን ከመሬት ከፍ በማድረግ በመንገዱ ላይ የሚፈሱትን መኪኖችና እግረኞች ሳያውክ በተንጠልጣይ ድልድይ ላይ እንዲፈስ ተደርጓል። ይህ የዲዛይን አማራጭ ምንም እንኳን በአስገዳጅ ሁኔታዎች ምክንያት የተፈጠረ ቢሆንም የኢኮኖሚ እድገትና ጥንካሬን ከመመስከሩም በላይ ለከተማችን መንገዶች ውበትን ይጨምርላቸዋል። በተለይም ፕሮጀክቱ ተጠናቆ የምትመለከቷቸው